በቃ እኔ ይሄን ሰውዬ መስማት አልፈልግም። እኔ አላውቀውም። ይውጣልኝ። እናቴን ለመግደል ነው የመጣኸው? ወንድምሽ እኮ ላይ የተገናኘ ነው። ወንጀል ሰርቶ ነው ያገኘው። እኔን ሲያሰቃየኝ ሲያስለቅሰኝ የኖረ ሰውዬ ነው። ከአንተ በት ከሚያገናኝ ነገር የለም እኮ አንተ ምንድነው ከመጡ ሰዎች ጋር አብረህ እንደው ከዛ በኋላ ለመጨረሻ ጊዜ ያንን የተገናኛችሁት? ከዛ በኋላ አልተገናኛችሁም? በቃ ከዛም በኋላ አይኑ አይቼው አላውቅም። ከዛ በኋላ እንደነገርኩ ሞቷል የተባለውን ነገር ነው የሰማሁት። በቃ ስንት ነገር ነው ያሳለፍኩት። ልጅ የማከተው እኔ እንጃ ነው ጨራሽ ላቀህም አልቻልኩም፣ አላወኩም። ምናልባት ሰው ተሳስተ ይሆናል። ጊዜውን ካጠፋበት አልጠይቅ ያለው ነገር ሁሉ ልንገርሽ፣ የደበኩሽ ነገር ልንገርሽ። በቃ እንዴ ያሟላ አስወጣልኝ። እንደዚህ ነው እማዬ ተረጋጊ። ደግሞ ቁጭ ብለህ ሲያወራኝ አፍረም እማዬ ከዚህ ሰውዬ ጋር ምንድን ነው ደግሞ አንድ ቤት አስቀምጠህ ታወራኛለህ? ተረጋጊ። በእንደዚህ መልክ አይደለም። በቃ እኔ ይሄን ሰውዬ አይኑ ማየት ለምን እንደመጣ አንተ ከኔ ጋር ምንድን ነው ችግር? እኔን ካስረገዝክ በኋላ ወዴት ነው የምትሄደው? ምን ሆነሽ ነው? ኧረ እኔ ደህና ነኝ። ምን ሆነክ ነው? ምን ያስነኩኛል? አንተ ምናልባት አሁን ስለሱ ማውራትም መስማትም አልፈልግም። እሺ ደግሞ ይሄን ምኑን አመጣህብኝ? ደግሞ ማን ነው ይሄ? አሁን አንቺ ልጅሽ መሸጥ ደረሽ ምናምን ነገር። ስለዚህ በጥንቆላ ውስጥ ያደገች ነው የተወለደችውም እዛ ነው ያደገችውም እዛ ነው። እጣኑን የምትፈልገው ምን ልንገርህ፣ በቃ እሱ በቃ ችግሩ ከኔ ጋር ነው። እኔ በቃ ልጆችን በስቃይ እንዳሳድጋቸው ነው የሚያስበው። ምን አውቃለሁ ከየት እንደመጣ እንዴ? መንፈስ ነው እንዴ መጣው? አላውቅም። እኔ አንተ ማየትም አልፈልግም። እኔ አንተ የሞትክ ሰው ነህ፣ ለእኔ ሞተሃል። በቃ እኔ አንተ ማየት አልፈልግም ማለት ለምን ምናምን ሲብሎ እንዴ አንተ እኮ እንደምትፈልግ ነግረኸኛል። ከዚህ በኋላ ከእናንተ ጋር የትም አልሄድም ብላ ለምንድን ነው ነው? አይ በቃ ችግር የለም አሪፍ ነው፣ እንደውም ጥሩ አደረግሽ፣ እንደውም በቃ ቶሎ ቶሎ ልጆቻችን ወልደን ከዛ ወደ ስራችን ተመለሻለሽ ምናምን ሲለኝ እሺ በቃ እውነትም ደስ አለኝ። በቃ ከዛ በንጋታውም ወጥቶ ነበረ መጣ ምናምን እያወራን ደህና። ከዛ በኋላ የሆነ ቀን ደወለና በቃ ከዚህ በኋላ ቤት አልመጣም። ለምን ሲለው አይ በቃ ምንም የምመጣበት ነገር የለኝም። እንዴት ማለት ለምን ማትመጣው ስለው የምመጣበት ነገር የለኝም፣ የሆነ ስራ መሄድ ስላለብኝ ሄዳለሁ። እኔ የፈለግሽውን ነገር አግዝሻለሁ። ከዚህ ውጭ ሌላ ምን ትፈልጊያለሽ? እኔና ልጆቼን በስልክ ምናምን ታገናኘኛለሽ። አሁን ስራዬ መስራት አለብኝ። ቶሎ ቶሎ ሰራርቼ ከዛ እኔ ሳትወልጂ ልደርስብሽ እችላለሁ፣ እመጣለሁ፣ እኔ ማርትሽ ምናምን ብሎ ሄደ። ለስራው ሄደ። እሺ አልኩ። በቃ እኔ አሁንም እንደነገርኩስ ብር የለኝም ምንም። እንግዲህ አንዴ እድል ይሆናል ለብቻ ማሳደግ ይሄድ ብዬ ብር የለኝም፣ ይሄድ ስራ ምናምን አልኩኝ። ከዛ እውነትም ሄደ እንዳለው ሄዶ የት እንደቆየ ስራ ይሁን ምን ይሁን አላቅም ብሎኛል። ስራ የት እንደሚኖርም አላቅም። ሄደ ጠፍቶ መጣ። ከዛ ሄደና ጠፋ። ጠፍቶ ሲመጣ እኔ ተቸገርኩ። በመሃል ምን ላድርግ? ሁለት ልጅ ከባድ ነው በጣም። ምን ላድርግ? አንተን ወልጄ በቃ በጣም ችግር ላይ ወደኩ። እሱ በቃ ጥሎኝ ጠፋ። ከዛ ጥሎኝ ሲጠፋ ምንም አማራጭ አልነበረኝም። ያው እንደነገርኩ አልደግሞም። አንተን ሰጠው፣ ሸጥኩ። ከሸጥኩ በኋላ ከዛ ሸጬ እኔ ሰውየው ምን ችግር እንዳለበት አላውቅም። እኔን የማሳበድ ሱስ አለበት መሰለኝ። ሸጬ ከተቀመጥኩ በኋላ ከዛ መጣ። ልጅስ ምናምን ነገር አለ። የምን ልጅ እንዴ? እርጉዝ ሆነሽ አይደለም የሄድኩት? ልጄን እፈልገዋለሁ። የት ነው ያለው? የት ነበርክ እስከ ዛሬ? ነገርሽ ያለው ለስራ እንዴት? ታዲያ ለስራ ብትሄድ ምን ሰጥተኛል? እኔ 5 ሳንቲም አግዘኸኛል። ምንድን ነው? ቆይ አንተ ከኔ ጋር ምንድን ነው ችግር? እኔን ካስረገዝክ በኋላ ወዴት ነው የምትሄደው? ከዛ እንደዛ እያልኩት በቃ እንደዛ ብዬው በቃ እኔ ካንቺ ምንድን ነው ችግርሽ? ልጄ ለምንድን ነው እንደዚህ ያደረግሽው? የመጣሁት እኮ ልጄን ለማሳደግ ነው ነበር ብሎ ጮኸብኝ። አይ በቃ ከዚህ በኋላ አቁም፣ ይበቃሃል። እኔ ልጄን ሸጬዋለሁ አንዴ። ከዚህ በኋላ ይችላል ያለችው ይችን ልጄን አሳድጋለሁ የተንከባከቡ። ከዚህ በኋላ ቤቴ አትድረስ፣ በቃ ይበቃሃል ስለው አይበቃኝም፣ አልሄድም። ሚስቴ ነሽ፣ እሷም ልጄ ናት። ስለዚህ መኖር አለብኝ። እኔ በፊት የሄድኩት ለስራ ለማማቻቸት ነበር፣ ኑሮዬን ለመቀጠል የተሻለ ኑሮ እንድንኖር ነበር እንደዛ ምለው። አሁን አንቺ ልጅሽ መሸጥ ደረሽ ምናምን ነገር ብሎ ከዛ እኔ በቃ አይመለከተኝም፣ ውጣልኝ ከቤቴ። ከዚህ በኋላ ውጣ። አልወጣም፣ ከዚህ ቤት አልሄድም፣ እኖራለሁ። እንደውም እስከዛሬ አንዳንድ ቀን የሚመጣ የነበረውን አሁን እዚሁ ነው የምኖረው አለ።
ኧረ እባክህ ሂድልኝ። ደግሞ አሁን ሌላ ችግር ልትፈጥርብኝ ነው እንዴ? ቆይ ልጄን ሸጬ ደግሞ ሌላ ሰው ልታመጣብኝ ነው? ሌላ ደግሞ ሊፈጠር ነው? ቆይ ምንድን ነው? እነኝህን በስራ ሳላሳድግ ስል አይመለከትሽም። ምን ያባታችኋለሁ። ከዚህ በኋላ ለሁሉም ኃላፊነት ወስድበታለሁ። እኔ ያለሁ አልወጣትም ከዚህ ቤት ይሄው መኖር ጀምራለሁ ምናምን ብሎ ከቤት አይወጣም። እዛው ቤት ነው የሚኖረው። የሚያድረው እዛ ነው። በቃ እኔ አሁን ስንት ልንገርህ፣ በቃ እንደዛ የሁሉ ስቃይ እያሳለፈብኝ በቃ እኔ አሁን ደግሞ ሌላ ችግር ልትፈጥርብኝ ነው። እባክህ አንተ ሰው ውጣልኝ ብዬ የሆነ ቀን እርር ብዬ አለቀስኩ ማለት ነው። ተሳለቀስ እንደውም ለአካሬ ነገርኳት። እሷ በደንብ ሁሉንም ነገር ስለምታውቅ እባክሽ ገላግኝ፣ ይሄ ሰው እንደዚህ አደረገኝ፣ እንደዚህ ልጅ ለልጆች እያለ እየኖረ እኖራለሁ ይለኛል። እኔ የሆነ ነገር ከሆንኩ በኋላ ትቶኝ ይሄዳል ምናምን ብዬ ለአካሬ ነገርኳት እያለቀስኩ። ከዛ ስነግራት በቃ እሷ አናገረችው። ሌላ አናግረው ምናምን ብላ ስታናግረው ልጁንም እኔ ሳልፈልግ ነው የሰጠችው። እኔ አገዝሻለሁ ብያታለሁ፣ ግን ታዲያ ለምን እስከ ዛሬ አልረዳሃትም ምናምን ሲባል በቃ አልተመቸኝም፣ እንደዚህ ሆኜ ምናምን በቃ ሰው ማሳመን ይችልበታል ምክንያት ደርድሮ። ከዛ ሴትዮዋ በቃ ታረቁ ምናምን ብላ አስታረቀችን። ከታረቅን በኋላ አብረን መኖር ጀመር። ከዛ ያው አብረን መኖር ስጀመር ከቆየን በኋላ አሁንም መውለድ አለብን በቃ በራሱ ማለት ነው እንወልዳለን። ከዚህ በኋላ እኔ ማሳድጋቸው ምናምን ብሎ 3ኛ ልጅ ተረገዘ። ያው እሱ እንደሆነ በቃ እኔ ጋር ምን ችግር እንዳለበት አላውቅም። እኔን በቃ ከመጀመሪያው እስከ መጨረሻው እኔን ማሰቃየት በቃ እንዴት ብዬ ልንገርህ? እኔ በቃ ብዙ መከራ ያሳለፍኩ ሰው ነው። ስንት ነገር ነው ያሳለፍኩት እንጂ እባክህ ተወኝ። አሁን ስለሱ ማውራትን መስማትም አልፈልግም። ማስተዋል ከተወለደች በኋላ እሷ ከተወለደች በኋላ ምን ልንገርህ? በቃ እሱ በቃ ችግሩ ከኔ ጋር ነው። እኔ በቃ ልጆችን በስቃይ እንዳሳድጋቸው ነው የሚያስበው። ከዛ በኋላ ብር እልክልሻለሁ በቃ ምናምን ብሎኝ አንድ የሆነ ቤተሰብ ጋር የአጎቴ ነው ምናምን ነገር ታሟልና ገጠር ሄጄ ጠይቄ ልምጣ፣ ለዚህ ሳምንት ምናምን የሚያስፈልግሽ ነገር ካለ ደውዪልኝ እልክልሻለሁ ምናምን ብሎኝ ሄደ ማለት ነው። ከዛም በኋላ ስደውል ስልኬን ብላክ ውስጥ አስገብቶታል። ከዛ እኔ ሌላ ሰው የማውቀው ጉድ የለም፣ ማንንም በምን ላገኘው። ከዛችኝ ማንም ሁሉንም እኔ በቃ እየተሰቃየሁ ነው ያሳደግኳችሁ ሁላችሁንም። ምን ላድርግ? አንተንስ በእርግጥ አላሳደግኩም፣ እነሱን ግን እየተሰቃየሁ እያለቀስኩ ነው ያሳደግኩት። ያሳዝናል። ይህ ነገር ለተፈጠረብሽ አላውቅም ነበር። ያው የኋላውሽን መቀስቀስ አልፈለግኩም ነበር። ብዙ ነገር ነው ያደረገኝ። እሱን ነገር ተዋጣን ሰው አይዞሽ በቃ ያው ወደ ኋላሽን መቀስቀስ ስላልፈለግኩ ነው። ከዛ በኋላ ለመጨረሻ ጊዜ ያንን የተገናኛችሁት? ከዛ በኋላ አልተገናኛችሁም? በቃ ከዛም በኋላ አይኑን አይቼው አላውቅም። ከዛ በኋላ እንደነገርኩ ሞቷል የተባለውን ነገር ነው የሰማሁት። በቃ ከዛ ምንም የማውቀው ጉድ የለም። እስኪ አስገቡት አንዴ ወጥልኝ አንተ ታውቁት ጤና ይስጥልኝ። እንዴት ዋላችሁ? ማን ነው? ምንድነው ደግሞ ይሄ? ማን ነው? ማን ነው ደግሞ ይሄ? ትዕግስት ማን ነው? ልጅ ይሄ ደግሞ አታውቂም? እናንተ ተስማምቶታል። ደህናቸው እንዴት ነሽ? እኛ እያደረግላት ምን ትሆናለች? ደህና ነኝ ግን አላወቅኩም። ማን ነህ? አላወቅኩትም። ልጅ ማን ነው ይሄ? ታውቂም? ኧረ በጭራሽ አላውቀውም። በሰላም ነው? እንዴት ነሽ? ደህና ነኝ። አላወቅኩም። መንታት አላት እንዴ? ወይ ተመሳሰለብህ እንዴ? ልጅ ልጅ እኔ አላውቀውም። ተመሳስሎበታል። እኔ ነኝ እኮ ለሱ መስያቴ ወፈርኩኝ ወይስ ከሳኝ? አይ እኔ እንጃ። ጭራሽ ላውቅህም አልቻልኩም። አላወቅኩም። ምናልባት ሰው ተሳስቶ ይሆናል።
እርግጠኛ ነሽ ማይ? አዎ በጭራሽ እንደዚህ አይነት ሰው አይቼ አላቅም። እውነት ዘነበ እኮ ነኝ። አይ ዘነበ ምን አይ በሰፈራችን የሞላው ዘነበ እኮ ነው እንዳለ። ይሄ ዘነበ የሚባል ስም በጣም የሞላው እሱ ነው። በምን አቃዳው ከበደ በተለይ ከበደ ሀገር ነው። እኔ በስም በምን አቃዳው? አይ እኔ አላቅም። እንደዚህ ሆነ ቆይቼ ታላቀም። ኧረ እኔ እርግጠኛ ነኝ አላቅም። አከሻለሁ ብሎ ነው ይዤ የመጣሁት። ምን ሆነሽ ነው? ኧረ እኔ ደህና ነኝ። ምን ሆነክ ነው? ምን ያስነኩኛል? አንተ ምን አልባት ተሳስተ እንዴ? እኔ ዘነበ በምን አቃለው ታዲያ? ልጅ ደግሞ ይሄን ምኑን አመጣብኝ ደግሞ? ማን ነው ይሄ? የኛ ጉድ እንደሆነ ያልኩም አታውቂውም? እርግጠኛ ነሽ? ኧረ እኔ በጭራሽ ይሄን ሰው አላውቅም። አንተ እናትህ ጋር ብለህ ሌላ መንታሃት አላት እንዴ? ምናልባት ተሳስተህ ሌላ ቦታ የምትተኝ እንዳይሆን እንዴ? አንተ ታላት ስማታውቀው ሰው ጋር መጣለ እንዴ? አንዳንድ ጊዜ መንታት ነበራት ስታውቃት አንተ መንታት ታዲያ እንዴት ብዙ ነገር ያሳለፍን ሰዎች ኧረ በስመ አብ ሰላም ተባብለ ያለፍከውን ሰው ከሆነ አትረሳም። ብዙ ነገር ያሳለፍን ሰዎች እንዴት ነው እንደዚህ ምን ይሳለችው? ያምን ብዙ ነገር ነው ካልተሽ በስተቀር ብዙ ነገር አሳልፈን ያምን ብዙ ነገር ነው። አንተ ተሳስተሃል እንዴ? ምንድነው የምታወራው? አንቺ ምን ሆነሽ ነው? ዘነበ እኮ ነኝ እኔ እንዴ? ምን አቃለ? ምን ዘነበ ነው? እኔ አላውቅም። ተሳስተሃል እንዴ? ያሟል እንዴ? በቃ ታማ ነው። ኧረ እየታመንኩ አንተ ነህ ወይኔ ታውሩ እንኳን ጤነኛ ነች። ሆስፒታል ነበረች እንደው ሰሞኑን ከሆስፒታል ልጃት የመጣት ግን ለምንድን ነው አላውቅም እያለች ያለችው። በቃ ልጅ እያሰደብከኝ እኮ ነው። ማንም እየመጣ ታመሻል። እኔ እኮ ጤነኛ ነኝ እንዴ? እና ምን ነበር የምትሰድቡኝ? አይደለም ይኸውልህ፣ የሆነ ነገር አለ ሰሞኑን የገባኝ አልዛይመር የሚባል ነገር አለ። አይምሮን ስርዝ ነው የሚያደርገው። ስርዝ በሽታ የለባትም እኮ አንተ እንዳታደ ብዙ ነገር ያሳለፈ ሰዎች የምን ብዙ ነገር ነው ያማል። እናንተ ሰው እያረባክ ከቤት ይወጣልኝ ልረፍበት እንደው እስኪ ዛሬ ከልጄ ጋር ጊዜ ይኖረኝ። አንተ ቆየት ነው ማቀህ እኔ አላቀህም። ያሟል እንዴ? ሰው ጤነኛ አይደለም። እርግጠኛ ነሽ? በጣም ይገርማል። እንዴ ቆይ የኔ ልጅ ምን ሆነ ነው? እርግጠኛ ነሽ? አንተ ሰውዬውን ታውቀዋለህ፣ ትተማመንበታለህ። እብድስ ቢሆን ሌባስ ቢሆን ዘሎ ገባ እኮ። እንዴ ቆይ ከየት ነው ያመጣው ደግሞ? ከየመንገድ እየለቀምክ እያመጣን እንታ እንደው ወይ ያውነ ሲል ነው ነገርማ እንደው ታውቆኛል። ልትከደ የሆነ ነገር ልሸፍን እንደሆነች ፊቱ ያስታውቃል። ያምን መከር ነው አንተ። እንደዚህ አይነት ድምጽ ራሱ ስታወጣት አይቻታለቅም። አንተ ባትኖር እኮ እንዴት ተላቅሰን ተቃቅፈን እኮ እንደምናሳልፍ እኔ ነኝ። ነኝ ያስኩት። እንግዲህ የሆነ ነገር አስባ ነው እንጂ የሚያኑጣላችሁ ይሄ ሰውዬማ አብድ ነው መሰለኝ። የሆነ አይምሮን ያሟል፣ ጤነኛ አይደለም። ተሳስቶ ነው ወይኔ ታወራላችሁ፣ ትነጋገራላችሁ። የታውቀዋለሁ እኔ ምን አባቱ አውቃለሁና ነው የሚያወራኝ። እንደዚህ እኮ ነው ሆናብኝ። አታውቅም እንኳን አይደለም እንደዚህ ለመተዋወቅ ብዙ ነገር ስጠይቃት እንደዚህ ሆነ አታውቅም። ታውቀኛለህ እንዴ? እኔን ታውቀኛለህ? የት ነው የምታውቀኝ እንዴ? ሰው ሁሉ እኮ ብዙ የሚመሳሰል ሰው አለ። ተመሳሳይ ይሆናል እንዴ? አንቺ ስትዋሽ ራሱ ያምርብሽም ያስታውቅባታል። ስለ አንድ ነገር አስባ ነው። እኔ እሷን አውቃታለሁ። አንድ ነገርማ አስባለች። ምን ታስባለች? በቃ አንድ የደበቀችው ከኔ የደበቀችው አንድ ነገር ቢኖር ነው እንጂ በፍጹም ለኔ ዋሽተኛ አታውቅም። ይሄማ በፍጹም አይምሮን ያሟል ሰውዬ። ከየት ነው የመጣው? ይሄ ዘነበ ይባላል እንዴ? እሱም እኮ ደጋግሞ ነገር። ታዲያ ዘነበ የት ነው የማውቀው? እኔ ጭራሽ አላውቀውም። በስመ አብ። የግሩም አባት ስሙ ማን ነው? የግሩም የህሊና የማስተዋል እንዴ? እና ታዲያ ስም ሊመሳሰል ይችላል። በምን እንደዚህ ከአባት ጋር ምን አገናኘው? አንተ ደግሞ አይ ምንም ያገኘው ነገር የለም። ከአንተ አባት ጋር የሚያገናኝ ነገር የለም እኮ። አንተ ምንድነው ከመጡ ሰዎች ጋር አብረህ እንደው እኔን እንትን የምትለኝ ለምንድን ነው ልጄ? እንዴ ታው እንጂ አንቺ ቢረሳ እንኳን እንዴ ታው በቃ ይሄን ሰው ያትስማው፣ በቃ ይሄን ሰው ያትስማው፣ በቃ አትስማው፣ በቃ እኔ ይሄን ሰው መስማት አልፈልግም። እኔ አላውቀውም፣ ይውጣልኝ ከቤቴ። እንዴ ምንድነው እኔ የመጣው ሁላ አታውቂኝም፣ አታውቂኝም። እኔ እኮ ጤነኛ ነኝ አውቃለሁ። እንዴ ለምንድን እንደዚህ የምታረጉኝ? ታው እንጂ ምንድነው እንደዚህ መራራ ያደረጋት? ግን አንድ ነገር አንተ ነው እንጂ ከየት ነው የመጣኸውና እንደዚህ የምታወራው? እንዴ ታው እንጂ ያደረግከው ነገር አዎ በጣም ይገርማል። ወይ ያደረግከው ነገር ይሆናል። ምን አድርጎ ነው? ቆይ ደግሞ ምን አደረገ? አንተ ምን አደረክ? ምን አደረኩሽ እኔ? እንዴ ቤተሰቦቼን ጎዳቸው እንዴ ልጆቼን? ቆይ ምን አድርጎ ነው ሰውየው? ከየት ነው የመጣውስ? እንዴ እርግጠኛ ነሽ ማያ ታውቂው መስሎ? ኧረ እኔ በጭራሽ አላውቀውም። ታይ አዎ እንዴ አንተ ቆይ የት ነው? መንገድ ላይ አግኝታኝ ነው። በቃ ብዙ ሰው እኮ ይመሳሰላል ታውቃለህ አይደለ? ለዛ ነው። በጣም ይገርማል። አዎ እኔም ገርሞኛል። እኔም ገርሞኛል። እኔ እኮ ብዙ ነገር እኮ እንዴት እንዳሳፈረችኝ አሁን እኮ በእውነት ፊቷን ለማየት ራሱ እንዴት እንደናፈኩ አጋጣሚው ራሱ ደስ ነበር ያለኝ። እንደዚህ ትለኛለች ብዬ ለሰከንድ አስቤ አላውቅም። አንተ ያመሃል እንዴ? አንድ ነገር ካላሰበች በስተቀር ከጀርባው አንድ ነገር ከሌለ በስተቀር እንደዚህ ልትሆን አትችልም። ኧረ በስመ አብ ይሄ ሰው ሞታል አይደል? እብድ ነው እንዴ? ነገርኩህ እኮ አባትህ በህይወት የለም። ታዲያ ከሱ ጋር እንዴ? ስለዚህ እሱ ትክክለኛ የግሩም አባት አይደለም። ከየት ነው
የምታመጣው? ማን ከየት ነው የምታመጣቸው? እሱ ሞቷል፣ የለም በቃ በህይወት የለም፣ አለቀ። ሌላ ዘነበ የፈለከው ከመንገድ ላይ እየለቃቀምኩ ዘነበ የሚባል ሰው እያመጣ አባቴ ነው ልትለኝ እንዳይሆን እንደዛ ልትለኝ እንዳይሆን እንዴ። ስለዚህ እሱን አይተሽው አታውቂም? አይቼው አላውቅም። በጣም አንድ ነገር ላሳይሻ። እንደዚህ ታወሻለሽ ብዬ እንደዚህ ትኛለሽ ብዬ ለደቂቃም አላሰብኩም። ይሄ ሰውዬ ካንቺ እንደዚህ ደግሞ ከዚህ ሰውዬ ጋር አይ ፎቶ አግኝቼ ነበር። እሱ ቤት አግኝቼ ይሄ ፎቶ አንስቼ ይዤዋለሁ። አብራችሁ ያላችሁበት ፎቶ ይሄ ፎቶ ከቤት ላይ ወስጃለሁ። አንተ ይሄ ታዲያ የሌላ ሰው ፎቶ ይሆናል እንዴ? የማይ አንቺ በልጅነትሽ ስነ ስርዓት ያስታውቃል፣ ይለያል። የልጅነትሽ ፊት መቼም ምንም መለየት አይከብድም። ይሄው እሱም ፎቶ አለ። የኔ ልጅ ይሄ ምንድነው የምትሉት? ኤአይ ምናምን የምትሉት ነገር እንዳይሆነ እባክህ ተው ልጅ። እንደዛ እኮ ይደረጋል ታውቃለህ አይደለ? እንደዚህ አይነትሽ ማለት እውነቱን እንነጋገርና ሁሉን ነገር እናፈርጠው። በቃ ይሄን ፎቶ የምንድነው? በቃ ሁሉን ነገር እንነጋገር። በቃ ምንድነው እንደዚህ መዋሸት? ምንድነው ዙሪያ ጥምጥም የምትሄጂው? ቆይ አንተ ይሄ ፎቶ ከየት ነው ያገኘው? ከየት ነው ያመጣውስ? እሱ ቤት በቃ እንግዲህ ከዚህ በላይ እንግዲህ አትለም። አንተ ምንድነው የምትለፈልፍብኝ? ወይ አትቁሪኝ እንግዲህ አይደለም በሽታሽ። የሞተ ሰው ከየት ነው የመጣው? ሞቷል እኮ እሱ እንዴ። ስለዚህ ሞታ ነው እንዴት ተነሳችሁ እንዴ? ምንድነው የተፈጠረበት? ሞቷል እኮ እሺ ችግር የለም። ማይ አሁን ይሄ ፎቶ የኔና የሱ አይደለም የምትይ ከሆነ በስነ ስርዓት አስረጅ፣ አሳምኝ። ካመንኩበት ምንም ኤዲት ያደረኩት ነገር የለም። ምንም ተናገር። ቆይ ይሄ ሰውዬ ምንድነው ህይወታችን በጣም የመጣው? ከየትስ ነው የመጣው? ምንድነው ማነው? እሱ ቤት ያገኘሁትን ፎቶ ነው አንተ ልጅ። ቆይ ምንድነው በስልኬ አንስቼ ያመጣሁት? ምንድነው? ለምንድነው የምትሸሺው? ለምንድነው የምትሸሺው? ዋናው ፎቶ አሳይሻለሁ ካስፈለገ እሱ ጋር አለ። ይሄ በስልኬ አንስቼው ነው። ቆይ ምንድነው? አስፈላጊ ነገር ነው ይሄ ሰውዬ ማለት ታረጋግጪልኝ ነው የምፈልገው። እስካሁን ስነግርኝ የነበረው ታሪክ ጠቅላላ የሱ ነው አይደል? ዛሬ ትልቅ ጉዳይ ነው። ምናልባት የኛን ታሪክ ወይ ከዜሮ የሚያስጀምር አሊያም ደግሞ የቤተሰቡን ታሪክ ሙሉ ለሙሉ ሊያበላሽው የሚችለው ጉዳይ ዛሬ ይፈታል። እንዴት ይሄን ሰውዬ ቤት ታስገባለህ ነው ምልኩ እኮ። አልፏል፣ ሁሉም ነገር አልፏል። ያለፈ ታሪክ ነው፣ ያለፈ ነገር ነው። ግን ደግሞ እያንዳንዱ ያለፉትን ነገሮች እውነታውን ማወቅ ፈልጋለሁ። አንቺም የደበቅሽው ነገር ካለ እኔም የደበቅኩት አንተ አትጨብኝ። እኔ አትለፍልኝ። ምንድነው እንዴ? በቃ ይሄ መደባበቅ ነው። ብዙ አይደለም ልጄ፣ ምንም ማውቀው ነገር የለም። ግን ከየት እንደመጣ እኔ እንደሞተ ነው የማውቀው እኮ። እሱ ነው አይደለም። አሁን ማይን ታርጋግጭልኝ የምፈልገው ሞቷል የተባለ ሰው የነበረው ታሪክ ጠቅላላ የሱ ነው አይደለም። መንፈስ ነው የመጣው ራሱ ነው ልጄ፣ እሱ ነው። ምን እኔ ተቀየረብሽ? እሱ ነው በቃ። ግን ሞቷል። ታዲያ ለምንድን ነው አይደለም ያልሽ? እኔ ምን አውቃለሁ እንዴ ከየት እንደመጣ? እንዴ መንፈስ ነው እንዴ የመጣው? አላውቅም። አይደለም ለምንድን ነው የምትዋሽኝ ታዲያ? ወይ ለምንድን ነው በቃ እኔ ይሄን ሰውዬ ማወቅም ልጅሽ ለምንድን ነው የምትዋሽው? በቃ እኔ ደግሞ ተነማቀው። ግን ይሄ ሰውዬ አሁን ሲመጣ ደግሞ ይኑር ይሙት አላውቅም። ይኸውልሽ ማይ አዳምጪኝ። ግን ለምን መጣ አይደለም በቃ የመጣበት ጉዳይ አለ። እኔ ነኝ ይዤው ያመጣሁት አግኝቼው ነው። አንተ ምንድን ነው የምፈልገው? እኔን አታምነኝም? በቃ ለምንድን ነው ይሄ? ከሞት አይቆጠርም እኮ የሞተ ሰው ነው። ገሎኛል። የማመን ያለማመን ጉዳይ አይደለም ማይ። በቃ ብዙ ነገሮች ማጣራት ያለብኝ ነገሮች አሉ። ምክንያቱም ይሄ ሰውዬ ላሳስረው ነው ያመጣሁት ዛሬ። በቃ እኔ ይሄ ሰውዬ ማየት አልፈልግም። በቃ ይሄ ብዙ ነገር ገሎኛል። ማይ ይታሰራል አልኩሽ እኮ። ማየት አትፈልጊም? አታዩም? ከዚህ በኋላ አዎ ማየት ይታሰራል። ይታሰራው እንደውም ይገባል። ምክንያቱም በወንጀል ላይ የተገናኘ ነው። ወንጀል ሰርቶ ነው ያገኘው። እኔን ሲያሰቃየኝ ሲያስለቅሰኝ የኖረ ሰውዬ ነው። ይሄን ሰውዬ ዋጋውን ካልሰጣው አንተም ልጄም አይደለም ልጄ። እኔ በቃ እኔ ምንም መሮኛል። አንቺም ድብቅሽ እኔ ብቻ አይደለም። እኔም ጥፋተኛ ነኝ፣ አንቺም ጥፋተኛ ነሽ። በቃ እንነጋገር። አሁን እዚህ ጋር በቃ እንነጋገር። በቃ ተጮህብኝ። ውጣልኝ ሰውዬ፣ ውጣ ውጣ ውጣ። እኔ አልፈልግም። ውጣልኝ። እኔ አንተ ማየትም አልፈልግም። እኔ አንተ የሞትክ ሰው ነህ። ለኔ ሞተሃል። በቃ እኔ አንተ ማየት አልፈልግም። ውጣ። እንዴት ነው የምወጣው? በቃ እንነጋገር። ህይወታችንን ፍቅራችንን እናስተካክል። በቃ ጊዜውን ካጠፋን ታልጠይቅ ያለው ነገር ሁሉ ልንገርሽ፣ የደበኩሽ ነገር ልንገርሽ። በቃ እንዴ እማዬ ተረጋጊ። ደግሞ ቁጭ ብለህ ሲያወራኝ አያፍርም? እማዬ እዚህ ጋር ነሽ።
ከዚህ ሰውዬ ጋር ምንድነው ደግሞ አንድ ቤት አስቀምጠህ ታወራኛለህ? ተረጋጊ። በእንደዚህ መልክ አይደለም። በቃ እኔ ይሄን ሰውዬ አይኑ ማየትም አልፈልግም። እንዴት ከዚህ ሰውዬ ጋር ጎን ለጎን አስቀምጠህ ታወራኛለህ? አንተ ቤት ውስጥ ጭራሽ ወይኔ አስወጣልኝ። አሁኑኑ አስወጣልኝ ይሄን ሰውዬ። እስኪ ልጅ አንድ ነገር በላት። እንደዚህ ሆነ እኮ አታውቅም። እኔ በእውነት እኔ በቃ የት ነው የምታውቀኝ አንተ? ማውቂያ ስህተቴንም ጥፋቴንም ልንገርሽ። በቃ እስኪ ጊዜ ስጪኝ። ጥፋቴን እኔ አውቄ አይደለም ሁሉ ነገር ያደረኩት። ጥፋቴ ታረመው። ስንቴ ነው ጥፋት ያጠፋው? ስንቴ ነው እኔን ስታሰቃየኝ፣ እኔን ስታስለቅስኝ፣ ስታሰቃየኝ የኖርከው? አንሶ ደግሞ እኔ ሳላቅስ የተሰቃየሁትን ስቃይ ታውቂያለሽ አንቺ? አሁን ህይወቴ ታውቂያለሽ? ከጀርባዬ ያለውን ስቃይ ታውቂያለሽ? አንተ ምንም የምታውቂው ነገር የለም አይደል እንዴ? በቃ ስንት ነገር ተሸክሜ ነው ወዳንቺ መጣ ያለሁት እኔ። አንዴ አንተ ያሳለፍኩትን ስቃይና መከራ ታውቂያለሽ? ኧረ በጭራሽ። በቃ ለዚህ እኮ ነው እኔ ላይ የምትፈርጂው አይደል? ቸኩለሽ አንተ ጨካኝ አረመኔ እኮ መጥፎ ሰው ነህ። ልጆችን በስቃይ ያሳደግኩት ከልጄ ጋር አታጣኝ። ልጄ ነው ያልከው እኮ አንተ የታሳደግከው ልጅ የታሳደግከው እንዴ? ምንም ነገር ቢሆን አንቺ ልንገርሽ እኮ እንኳን አንተ እኔም አላልኩም። አንተ ባለ ያለ ሰው ይሰጣል እንጂ ይሸጣል እንዴ? እንደዚህ ታደርጊያለሽ? በአንተ ምክንያት ነው የተሸጠው ልጅ። በአንተ ምክንያት ነው። ያው ስላለፈው ነገር እንድታወሩ አይደለም እዚህ ጋር የመጣው ዛሬ። እንደዚህ ያደረኩት እንደዚህ ታደርጊያለሽ? ይፈልጋል ቸግርሽ እኮ እንደዚህ አላደርግም። ይወጪ ሁሉ ያሰቃየኝ። ደብቀሽ እንደዚህ ታደርጊያለሽ? ምን ነው የምደብቀው? እኔ ልጆችን ፊት ለማየት ነው ገባ ወጣ ምለው። የምን መደበቅ ነው የምታወራው? እንዴት ነው የፈለገ ቢቸግርሽ አንቺ ሌላ ስንትም ዘዴ ያለ ሌላ አትነግሪኝም? እንዴት ልጅን ትሸጫለሽ? ያው ለአሁን ያለፈ ነገር ለማውራት አይደለም። በቃ አዳምጠኝ። አትሰጭም? ስማኝ፣ አዳምጠኝ። አንተ እማዬ፣ አንቺ ማዳምጪኝ። እዚህ ጋር አንቺ ትቆጫለሽ አይደለም? አንዲት ራሷን እንደ መልአክ እኮ ነው የምትቆጥረው። እሱ እኮ ነው እንደዚህ ያደርግ ይቻለው። አንተ ህይወት እኮ ያው ለአሁን እዚህ ጋር ያመጣኋችሁ ሁለታችሁን ላገናኝ የሞከርኩት ነግሬሃለሁ። በቃ የነገርከኝ ነገር ስላለ እሱ ትክክለኛ ለማረጋገጥ ነው እዚህ ጋር የመጣ ነው አይደለ? ነግሬሃለሁ እኮ እዚህ ሳመጣ ነግረኛል። የኔ ልጅ በቃ የኔ ልጅ አትበለኝ። ዛሬ ጨዋታ ጥሩ ሰው ዛሬ እንደዛ ስታሰቃየ ይኖርህ እኔን ስታስለቅስ ኖር። አሁን ዛሬ ለምን አታዳምጪኝ? ይገባኛል እኮ ጉዳትሽ፣ ሁሉ ነገር ይገባኛል። እኔ ነው የምታዳምጪኝ፣ እሱን አይደለም እኮ። ለምን ነው አዳምጪኝ። እኔና እኔ ላውራ እድል ለምን አትሰጡኝም እንዳወራ? እሺ ምንድን ነው የምትለው? ምን አንተም እየቀኑ እዚህ ይዤው የመጣሁት የተገናኘ ነው በአጋጣሚ ነው። በአጋጣሚ ማለት ህሊና ጓደኛ አለቻት የነሱ ጎረቤት የሆነች እሱ ቤት የሆነ ነገር ተፈጥሮ አየን። በኋላ እነግርሻለሁ። በዛ አማካኝነት ተገናኘን። ታሪኩን ሲነግረን ህሊናም ደግሞ ስታየው ይሄው አባቴ ስትለኝ ነው ይሄ ሰውዬ ትክክለኛው ዘነበ ነው ብዬ እዚህ ድረስ የመጣሁት። ህሊና እየሄደች ታገኘው ነበር ማለት ነው? አይደለም፣ በቃ አጋጣሚ ነው። በአጋጣሚ ነው የተገናኘ ነው። እንዴት በአጋጣሚ ሆነ? እንዴት ሊሆን ይችላል? ቤቱን ታውቀው ነበር ማለት ነው? እሱ የሚኖርበት ቤት ጎረቤት የሄለን ጓደኛ አለች። እሷን ለማግኘት ስትሄድ ነው ያገኘነው። በቃ ምክንያቱም በዝርዝር በኋላ አስፈላጊም ስላልሆነ አሁን ላይ ለመናገር በኋላ አደረግሻለሁ። እኔማ በድብቅ እየደበቃችሁ እየሄዳችሁ ታገኙታላችሁ። የት አውቀዋለሁ እኔ? እና ታዲያ እሷ እንዴት ልታገኘው ቻለች? የእሱ ጎረቤት የሄለን ጓደኛ አለች አልኩሽ እኮ እማዬ። እኔ ደግሞ ስራዬን ታውቂያለሽ አይደል? በቃ እሱ ቤት የሆነ ነገር ተፈጠረ። እሱ መሆኑን አላውቅም። ገባ ያን ነገር ልናስተካክል ህሊና ጠቁመኝ ነው ስሄድ አገኘሁት። ከዛ ዘነበ ነኝ ያለ ህሊናም አዎ እሱ አባታችን ነው አለች። ስለዚህ የነገረኝ ታሪክ አለ። ከአንቺ ጋር ለምን እንደተለያያችሁ ለምን እንደበደለሽ ገርፌዋለሁ፣ ጨፍጭፌዋለሁ ራሱ እና የውሸት ወሬ እንደሆነ ይችልበታል። ይቀበላል አንተን ለማሳመን እኮ ሁሉም ነገር ለማረጋገጥ ነው። አሁን ታሪኬ ተበላሽቷል ማለት ልጅነቴን አላውቅም። ከእናትና ከአባቴ ጋር አደጉ ታስታውሽ በቃ ልጅ ታውታ ይሄ መርዝ የሆነ ሰውዬ መጥቶ ነው በቃ የምትናገረኝ እንኳን አትተነክ። ስለዚህ አሁን ይኸውላችሁ በቃ እኔም አታሳዝኑኝ፣ እኔም አታስከፉኝ። እሺ በቃ የምትለውን በል። እኔ በቃ አሁን አንተን ሰማሁ። ብዙ ነገሮች ነግሮኛል፣ አንቺ ብዙ ነገር ነግረሽኛል። ስለዚህ ያደረገብሽ ነገር ለመካሰል ነው ይሄ ሰው ጊዜ ያመጣሁት። ገባሽ? አንቺ ላይ ያደረሰውን ነገር እሱ ላይ እንዲደርስ አደርጋለሁ። ይታሰራል፣ እድሜ ልኩን አሳስረዋለሁ። ማሳስረው ግን በህጋዊ መንገድ ህጉን ተከትዬ ይህ ሰው የሰራውን ወንጀል አሳምኝ። ስለዚህ አሁን የተለያያችሁበት መንገድ እሱም የነገረኝ ያላች የተለያየ ነገር ነው። እኔ ስለሱ መታሰር ምንም አይጠቅመኝም፣ ግን ይቀጣ እንደ ዋጋውን ያገኘው። ቆይ አንተ ሲጠቅምህ ላይ መታሰር ግን እዚህ ቤት አጠገባችን እንዳይደርስ ቤቴ ልጆቼ ጋር እንዳይደርስ እኔ እሱ ይታሰር አይታሰር ዋጋውን ያገኘዋል። ግን እናንተ አጠገብ አይድረስብኝ፣ እኔ ጋር ያምጣ፣ ልጆቼ እንዳያገኛቸው፣ የት የወለዳቸው ልጆች የት ያሳደጋቸው እንዳይደርስ ቤቴ
ከዚህ በኋላ እኔ እሱም ማየትም አልፈልግም። አሁን እኮ ማየት አልፈልግም ማየት እፈልጋለሁ እንጂ ብዙ ነገሮችን ልናወራ እንችላለን። እሱ አይደለም ዋናው ጉዳይ ይሄ ሰውዬ አንቺ ላይ ያደረሰው ነገር ትክክለኛ ነው አይደለም? አንቺ በነገርሽኝ ጭካኔ አንቺ በነገርሽኝ ኃጢአት መልኩ ነው ወይስ ደግሞ ይሄ ሰውዬ ሌላ አንግል አለው? በዛ ላይ ያልነገርሽ ብዙ ነገሮች አሉ። በጣም ብዙ ነገሮች። ለምን ከአንቺ ሲሸሽ እንደነበረ፣ ለምን ከአንቺ ሲጠፋ እንደነበር። አሁን ግን ስትነግሪኝ አንቺ ደግሞ ሌላ ነገር ነገርሽኝ፣ ተቃራኒ። ስለዚህ ይሄን ነገር ለማረጋገጥ ይሄ ሰውዬ አመጣሁት፣ ፊት ለፊት አጋፈጥኳችሁ። ስለዚህ አሁን ለኔ ነገርከኝን ያልከኝን ነገር ተከላላ ለሷ ትነግራታለህ፣ ከነ ሚስጥርህ ጭምር ሚስጥርህን ትነግራታለህ። ለምን ከሷ ስትጠፋ ስትሸሽ ስትደበቅ እንደነበረ ትነግራታለህ። እኔ በጣም ነው የምወዳት በእውነት። እኔ አሁን ፍቅርህን እንድትገልጽ አይደለም እዚህ ጋር ያመጣው። ስማኝ፣ ፍቅርህን ገልጸህ እቺ ሴትዮ እንደ ድሮ ሸውደህ አይደለም። ሚስጥርህን የደበቃትን ነገር ልትነግራት የነበረው ነገር ያደረገው ነገር ከነ ጥፋትህ ከነ በደረጃ ያው እኔ የድሃ ቤተሰብ አስተዳደጌን በድህነት ነው ያደግኩት። እጣን እያዞርኩ ነው የምሸጠው። እጣን እያዞርኩ በምሸጥበት ጊዜ አንዲት ሴትዮ በጣም ደንበኛ የነበረች። ከዛ በኋላ እሷ ለምን እንደምትጠቀምበት አላውቅም። ነገር ግን ብዙ እጣን ትገዛኛለች። እየመጣው ከምገዛ ለምንድን ነው ቤት የማታመጣልኝ እኔ እዚያ ድረስ ከምመጣ ብላ ስትለኝ፣ ከዛ ቤት ድረስ እጣን ማምጣት ጀመርኩ። እሷ የሆነ ቦታ ይዛ ትሄዳለች። የት እንደምትሄድ አላውቅም። ከዛ ስመጣ ስንል ከዛ እየተቀራረብን መጣ። ከዛ በጣም መልካም ናት። ኃይለኛና ቁጡ ብትሆንም ደግሞ ሴትነቷ ብዙ የሚማረኩኝ ነገሮች አሉ። ስለዚህ በችግር ስላሳለፍኩ ህይወት የቀለለ መሰለኝና ብዙ ነገር የተመቻቸበት ቤት ገባው። ሳናስበው አብረን መኖር ጀመርን። አብረን ስንኖር ግን እኔ የማላውቀው ብዙ ነገር አላት። እሷ በጥንቆላ የተወለደች ናት፣ ደግሞ ለእንትን የተሰጠች ናት። ስለዚህ በጥንቆላ ውስጥ ያደገች ነው። የተወለደችውም እዛ ነው፣ ያደገችውም እዛ ነው። እጣኑን የምትፈልገው ለዛ ነው። ስለዚህ አብረን ስናሳልፍ አብረን ስንኖር የህይወት አጋጣሚ ሆኖና አብረን መኖር ስንጀምር ደግሞ ግንኙነትን ማድረግ ጀመርን። ስለዚህ አብረን እየኖረን እያለ እኔ ቤተክርስቲያን የምሄደው፣ እሷ ምንም መንፈሳዊ የሚባል ነገር የላትም። ጸባችን ነው፣ ሁሌ እንጣላለን። ስለዚህ እሷ ቡና ስታፈላ እነዚህ ኖርማል ቡና አይደለም የምታፈላው። አለባበሷ ብዙ ነገሮች አሉ፣ ብዙ ነገሮች ይመጣሉ። ያን ነገር እኔ መቋቋም እና ያንን ነገር እኔ መቋቋም አልቻልኩም። ምክንያቱም ምንድነው ቡና ስታፈላ በቡና ሴሬሞኒው ላይ የሚመጡ አንዳንድ እንስሶች ብዙ ነገሮች አሉ። ቆይ ሰውዬ ምንድነው የሚለፈልፈው? ባክተው አስወጣልኝ። እኔ እኮ ያሳለፍኩትን እየነገርኩሽ እኮ ነው። ከዛ በኋላ ተረድተሽን ልታዝኝልኝ ደግሞ ይቅርታ ልጠይቅሽ እችላለሁ። ስለዚህ እኔ የደበቅኩትን ነገር አሁን ልንገርሽና ትንሽ ቀለል ይበለኝ። ስለዚህ እኔ ከእሷ ጋር እንደዚህ በማሳልፍበት ሰዓት ላይ በቃ በመካከል ደግሞ ያው ጽንስ ተፈጠረ። እሷ ያው በአካባቢው በጣም የተጠላችና የተፈራች ናት። ስለዚህ በእንደዚህ አይነት ነገር ውስጥ እንደምትሆን ስለሚያውቁ የአካባቢው ሰዎች ያገሏታል። ከህብረተሰቡም ጋር የምትቀራረብ አይነት ሴት አይደለችም። እሷም ደግሞ ያን ነገር አምና ስለምትቀበል ግድ የላትም እና በእንደዚህ አይነት ሁኔታ ውስጥ ነበር ከእሷ ጋር ያሳለፍኩት። ስለዚህ ከእሷ ጋር እየነበርክ ነበር፣ ከእንትን ጋር እየኖርክ ነው። ቆይ ይሄ ሰውዬ ምንድን ነው ያው ማለት ከአንቺ በፊት ነው እሷንም ማውቃት እኮ አንተም አብረህ ነበር ከታዲያ ከእሷ ጋር እንትን እንደዛ እያደረግህ? ግን እንደዛ እንዳሰብኩት አለ እና ምን ሆነ እንደዛ እያደረግን እያለ ያው እንግዲህ ሰው አንድ አልጋ ላይ እንትን ካደረገ ደግሞ ግንኙነት ያደርጋል። በምናደርግበት ሰዓት ላይ እሷ ነገሯ ሁሉ ከሰው የተለየ ስለነበረ እርግዝናዋ እስከ 4 ዓመት ድረስ የፈጀ እርግዝና ነበር። ስለዚህ የአካባቢው ሰዎች ደግሞ ይህን ባየ ቁጥር መቼ ነው የምትወልደው ምንድነው ምናምን፣ ሆስፒታል ስወስዳት ሌላ ነገር ነው የሚታየው፣ ምንም ነገር የለም። አንዳንዴ አየር ይሆናል፣ አንዳንዴ ገና ነው ይባላል። 4 ዓመት የፈጀ ጽንስ ነው። ከዛ ሆስፒታል ለመውለድ ስወስዳት ስትሄድ ይሄንን እኮ ነው አይሽ ስለማታውቂ እኔ የተሸከምኩትን ጉድ እኮ እና 4 ዓመት አረግዛ ምን ሆነች ልትል ነው? ወለደች ልትል አይደለም ማለት ነው። ሆስፒታል ስንወስዳት ከዛ 2 ቀን ምናምን የፈጀ ምጥ መንፈሱ ነው እንደዚህ የሚያደርጋት የሚያሰቃያት። አይሽ እኛ ከእግዚአብሔር ስንሸሽ ለጨለማ ዓለም ስንበረከክ እሱ ደግሞ በስቃይ ነው የሚከሰን።
ከዛ በኋላ የተወለደው ልጅ ምን ቢሆን የተወለደችው ልጅ ምን ብትሆን ጥሩ ነው? ወንድና ሴት አንድ ላይ ያላት። እናትየዋ ደነገጠች። 2 ቀን ደነገጠች። በ3ኛ ቀን አንቺ አይሽ ደነገጠ ነው ማይ ልጅቷን ይባከላ አገኛታለሁ። አዎ ህሊና እንግዲህ እዛ ግቢ በምትሄድበት ሰዓት በመስኮት አንዲት ልጅ አይታል። በመስኮት የሆነች ልጅ ስታይ ስናጣራ ያ ቤት ተቆልፎ እንደሚውል ጠዋት ላይ እሱ ይወጣል። ከዛ በኋላ ማታ እሱ ይገባል እንጂ ያቺ ልጅ ከዛ ቤት ቦታ እንደማታውቅ ነገሩን። በሩን ገንጥለን ገባን። ተከታትለው መጣራ። ቆይ እናንተ እነኚህን ጤነኞች ያልሆኑ ሰዎች ጋር ትገባለን? እነኚህ እኮ ምንድነው ይሄ ጥንቆላ ምናምን እንትን ነው። የግሩብን ስራ ታውቂያለሽ አይደለ? የግሩብን ስራ ታውቂያለሽ እንዴ? ኧረ ተው ልጅ ተው። ሁሉንም ነገር እየደፈርክ አትግባ። በሽተኛውም ጋር ሁሉም ጋር እንገባለን። እንደዚህ ነው የሚያደርገው። እንግዲህ አየሽ ይሄን ስርዓት መከተል ይሄን ማምለክ መጨረሻ ላይ ብዙ አይነት የተለየ አፈጣጣር የምታዩ እንደዚህ አይነት ቦታ እየሄዱ ድፍት እያሉ ነው። ስለዚህ እሷ ሄደች አደራ ብላኝ ሄደች። እቺ ምንም ነገር የማታቅጻለች ከህብረተሰቡ ጋር እንዴት አድርጌ ላቀላቅላት? እሷም ከሰው ጋር የማትቀላቀልበት ሁኔታ ተፈጠረ። ከህፃናቶቹ ጋር ተጫዋች ብዬ በለቀት ወንድና ሴት አንድ ላይ ያለው ነገር ልጆቹ ምንድን ነው የሚሉት? አገር ጉድ ነው የሚለው። ስለዚህ ቆልፌ ምግብ እያዘጋጀሁኝ ወደ ስራ የሚሄድ ግዴታ ሆነብኝ። ስራ ስገባ አንቺን አገኘሁሽ። ስለዚህ እኔ አስቤ አቅጄ አይደለም ካንቺ ጋር የተፈጠረው። ዋሽታኝ ነበር። ለምን ዋሸኝ? ለምን ነው ተናነገርከኝ? እኔ ሳላስበው ነው አረገዝኩ አልሽኝ አንቺ። ቆይ እስኪ እናርግዝ ጊዜ ስጠኝ እንደዚህ ቢሆንስ ብለሽ ሰው አማከርሽ? አንቺ ሴት አይደለሽ? ቆይ መጀመሪያ ስጠይቅ ቤተሰብ ጊዜውን ታውቂያለሽ። የሰለጠነ ጊዜ ነው ደግሞ የምትሰሪበት ሆቴል ነው። መከላከያ ስንት አይነት መከላከያ አለ አይደል? ምክር ይሰጣል ታውቂያለሽ። ምናምን ስትለኛል ነበር እና ልጅ ወዳለው አልኩሽ እንጂ አርግዢ ብዬሻለሁኝ እንዴ? እኔ አርግዢ ብዬሻለሁ እንዴ? ሰው ያስፈጣልኝ ብያለሁ ወይ? እና አርግዢ ብዬሻለሁኝ እኔ። ቆይ ምንድን ነው የምታወራው? ስለምን ማርገዝ ነው? እና በፊት ምን ስትል ነበረ? ጭራሽ በአንተ ብቻ አሁንም እንደዚህ ትለኛለህ? ሰው ተነጋግሮ አቀዶ እንደዚህ እናደርጋለን ተባብሎ ነው ልጅ የሚወልደው አይደል? በፊት ምን ስትለኝ ነበር? ግንኙነት አደረግን ማለት አንቺ በፊት ምን ስትለኝ ነበር? ልጅ ፈልጋለሁ፣ ልጅ እንድትወልጂልኝ ፈልጋለሁ ስትለኛል ነበር። ታዲያ ጊዜ ያስፈልገዋል። የምን ጊዜ? ዛሬ ተለብን ብለኝ እኮ ነው እንደዛ ስታስቸግረኝ የነበረው። ታዲያ ልጅ መውለድ ፈልጋለሁ እንዴ? አላዳምጥሽኝ ማለት ነው። ምንድነው ማናዳምጥ? እንዴ እኔ ደግሞ የወደፊት እቅዳችን በልጅ እንደሚሆን ነገርኩሽ እንጂ ዛሬ ተገናኝተን ነገ ልጅ ወልጂልኝ ብዬሻለሁኝ እንዴ? ይሄ አንተ ፍልስፍና ነው። ለነገሩ አንተ እኮ የምታወራው ዛሬ አወራው ነገ ደግሞም ለዛ በቃ አልተግባባንም። አየሽ እኔ አልተዘጋጀሁበትም፣ አንቺ ተዘጋጅተሽበታል። የአንቺ ፍላጎት አለሽ። እኔ ግን ጊዜ ይፈልግ ነበር። አልተግባባንም። ልክ አርግዣለሁ ብለሽ ስትይ እኔ መቋቋም አልቻልኩም። ምክንያቱም እኔ እዚያ የሚያሳስበኝ ጉዳይ አለ እኮ። አንተማ ቤተሰብ የለኝም ስትለኝ ነበር። ግን አንተ ልጅ ወልደ ሚስትን አስቀምጣ እዛ ጠንቋይ ጋር ለካ ከጠንቋይ ጋር እየዋልክ ጠንቋይ ሆነህ ነው የምትመጣው። እኔ ጋር ምንድን ነው ስራህ አንተ? ቆይ እኔ ሲጀምር እንደዚህ አይነት ሰው ለምን እንዳመጣልኝ አይቀም። በቃ ቆይ ምን ሆነሽ ነው? ከሱ ተሳለ ማሰብ እኮ አለብሽ። እንደዋሉ ይሄን ሰው ይተወይ በቃ አለ ከሱ ተሳለ ማሰብ ያለብሽ እኮ አንቺ ነበርሽ። ይሄ ጭንቅላቱ እየታመመ ነው። እኔንም ሊያሳመመኝ እኮ ነው የመጣው። አንቺ ትዕግስት መባል የለብሽም በእውነት። ያ ትዕግስቷ ሁሉ የለም እኮ አንተ እንደዚህ አልነበረችም በእውነት። ይኸውልህ በቃ አሁን ምንድነው እንደዚህ አውሬ ያደረገሽ? ሰማኝ፣ አዳምጠኝ። ተነጋግረን የመጣ ነው። ምንድነው እናንተ እውነታው እንድታወራ ነው አይደለ ያልኩህ? የፈቀድኩልህም እውነታውን አውራ። ታላላ ያያት አይደል እንዴ? እኔ ገለዋለሁ። ሰውየው አስወጣልኝ እባክህ ልጄ። አለዛ ወይ እኔ ልውጣልህ ልጄ፣ ከቤቴ ልውጣ በቃ። ይሄ ሰው መጥቶ ደግሞ ህይወቴ ሊበጠብጥ ነው ያለው። አዳምጪኝ ማይ። እንዴት ነው የማዳምጥህ? ይሄ ሰውዬ ያሳለፈውን ነገር እንድትሰሚው ስለፈለኩኝ ነው። በቃ ምንም ጠንቋይ ነው ነበር፣ ጠንቋይ ሆኖ ነበር። እኔን ሚስቱ ጠንቋይ ነበረች፣ እንዲሱ ጠንቋይ አልነበረም። በቃ እኮ ስሚ፣ አሁን ሁሉንም ብትሰሚ እኮ ይሄን ያህል ጊዜ ማንጨርስም። በቃ ከሷ አብሮ እየጠነቆለ ነበር አይደል? ያቺ ልጅ ልጅ ታሳድግልኛለሽ በወቅቱ ባሳይሽ ልጅ ነበረው። በቃ አለቀ። እሷ ልጅ ይሄንን ነገርኩሽን እንኳን መቋቋም አልቻልሽ እኮ። አሳድግልኝ ነበር ታሳድግልኛለሽ። ሰው ልኮ የማይቀበለው አዲስ ነገር እኮ ውሸት ስለምትዋሽ ነው። ውሸታም ሆነ ነው እንጂ ከመጀመሪያው ጀምሮ የተለየ አፈጣጠር ያላት ናት። ለሰው አይምሮ የሚከብድ ነገር ነው ያላት። ያልኩሽ እኮ ነው። አሳድግልህ ነበር። ምን ችግር አለው? ልጅ አለኝ እንደዚህ ተፈጥሮ እንደዚህ ብለህ ከመጀመሪያው ጀምረህ ብትነግረኝ እኔ በፍቅር እቀበላት ነበር። አንተ ግን ውሸታም ስለሆንክ ጠንቋይ ስለሆንክ እዛው ስትዞር አትቀበይም ብዬ ፈርቼ ነው፣ ሰግቼ ነው። ህይወት ስታበላሽ ነው አንተ እየጠፋው ለካ እየዞርክ በየቦታው አንተ እንደዚህ ነህ፣ አንተ እንደዚህ ሁን ምናምን ስትል ስታበላሽ ነበር። አይኖርክም ሰው ህይወት።
አንተ ጠንቋያ ከአቅሜ በላይ ሆነ። እኔ አንቺንም አጣለሁ ብዬ እኮ ነው ለኔ ልጅ ለእሷንም አጣለሁ ብዬ ነው እኮ ያልነገርኳት። እኔ ልጅ አሁን መቶ የሆነ ነገር አድርጎብን እንዳይሄድ ይሄ ጠንቋይ ሰው እያስወጣልኝ ብዬሃለሁ። እባክህ እኔ ሰውዬ ምንም ደስ አላለኝ። ይወጣልኝ ከቤቴ። የሚያወራውን የማያውቀው የሚናገረውን የማያውቀው አስወጣው እባክህ። ወይኔ ልሂድ ከቤቱ። ለምን ይመጣል? ሲጀመር ምን ሊሰራ መጣ? አይ ከልጅቷ ጋር ብንመጣ ኖሮ እኮ ይሄ ነገር አይፈጠርም። አሁን የምናገረውን እየሰማችኝ አይደለም። ልጅቷ ብናመጣት ኖሮ ግን ትረዳኝ ነበር። የምን ልጅ ነው የምትመጣው? የምን ልጅ ነው የምትመጣው? የራሱ ልጅ ናት። የራሱ ልጅ ነው የሚያመጣው። ታዲያ የተፈጠረችው ልጅ እንደዚህ ሆነች እያልኩሽ እና ምን ችግር አለው? ድሮ እኮ ብነግረኝ እኔ እቀበላት ነበር። የተለየ ነው አፈጣጠሯ እና ምን ችግር አለው? እንዴት ምን ችግር አለው? እንዴ ትኖራለች ከኛ ጋር። አንተ ውሸት አቀባባሽ ነገር ያልተቀበልሽ ያንን ባሳይሽ ምንድነው የምትይው? እኮ ቤተሰብ እንደሌለ ነግረኝ ነበር። ግን አንተ ቤተሰብ ሚስት ሁሉ ነገር የኖረህን ልጅ እያለህ ራሱ ደብቃል። ልጅን የመሰለ ነገር እንዴት ይደበቃል? ለምን ትደብቃለህ? ነው ኖርማል ልጅ አይደለም እያልኩ ነው። አንተ እንደው ወደዛ ለይቶ ይጣላል። ውይ እኔ እብድ የሆነ ሰው ከዚህ ጋር ደግሞ ምን ስትፈልግህ አገኘኸው? አንተ ሰው አታነው እሱን ያመጣው። አዳምጥኝ በቃ አዳምጥም። አሁን እንደው ይሄን ሰውዬ ያስወጣልኝ። ሁለታችሁ በሰራችሁት ነገር 3 ልጅ ተበላሽቷል ማለት ሶስታችንም ተሰቃይተን ያደግን። ሊራም እንደዛው ያላባት ነው ያደገችው። ግሩምም ያላባት ያለናት ነው ያደገው። ማስተዋልም እንደዛው ያላባት ነው ያደገችው። እኔ ተሰቃየሁ እንጂ ምንና የሆነ ነገር የለም። እኔስ በልጅነቴ የተሸጥኩት በልጅነቴ በአንድ ዓመት ከ4 ወር ሸጠሽኝ። እባክህ ተው ልጅ። አሁን ደግሞ ያለፈውን ነገር ለማንሳት አልፈልግም። እኔም በቃ ይቅርታ ተባብለን ተላልፎ ሁሉም ነገር እዚህ ደርሰናል አይደል? አሁን ደግሞ ከሱ ጋር ያለውን ነገር ሚስተካከል አለ እየጠየኩሽ ያለሁት። ወይ አብራችሁ ሁሉ ድጋሚ ወይ ቤተሰቡ ይመለስ ወይ ሌላ ነገር እየፈለግኩ አይደለም። ገባሽ? ምክንያቱም ልትገናኙ ብትሉ እኔ አልፈቅድም። ለምን ይሄ ሰውዬ ይታሰራል። የ30 ምናምን ዓመት ልጅ ቤት ውስጥ ደብቆ ፀሐይ ብርሃን እንኳን እንዳታይ አድርጎ አስቀምጦ አሳልፎ እና ጨካኝ ነው። ታዲያ ጨካኝ ስለሆነ ወዶ አይደለም። የአካባቢ ሰው ይጠላታል። ጎበዝ ነኝ እንደው ግን ደግሞ በማሳደግ ጎበዝ ነኝ አይደለም። በኋላ ጸጸቱ ግን እንዳያሰቃያችሁ። ጥሩ ስራ እንደሰራ ደግሞ አታወራ። ዝም በል። አሁን እንደዚህ ስታወራለት ጥሩ ስራ እንደሰራ ደግሞ አታወራ። አሁን እዚህ ጋር ልፈታ የመጣሁት ጉዳይ እውነታውን ማወቅ ነው የምፈልገው። አንቺም ውሸት ነው የምትነግሪኝ፣ አንተም ውሸት ነው የምትነግሪኝ። እኔ እውነታውን ነው የነገርኩህ። በቃ ሁሉንም ነገርኩህ እኮ እሱ የነገረኝ ነገር ደግሞ መጀመሪያም ስንወልድ በአጋጣሚ በተደረገ ግንኙነት ሆቴል ላይ የሆነ ፕሮግራም ነበር። አደራችሁ፣ ግንኙነት አደረጋችሁ፣ ተረገዘች፣ ብር ላክሽለት፣ ደንግጦ ጠፋ። ሁለተኛ ጸጥቶት ተመልሶ መጣ። ከዛ በኋላ ግሩም ተወለደ። እውነታውን ሊነግርሽ ሲል አንቺ ስለ ጥቆላ ያለሽ ስለ ጠብቃዎች ስለ ናባ ያለሽ አመለካከት አየ አመለጠ። ከዛ 3ኛ ጊዜ ሲመጣ እውነታውን ሊነግርሽ እርጉዝ ነበርሽ። ማስተዋል የኔ ልጅ አይደለች። ምን ማለት ነው የኔ ልጅ? እሱ ሲጀመር ታዲያ ማንንስ አምኖ ያውቃል? እናንተንስ ያምናል ብለህ ነው? አንተን ስላየ ምናልባት እንደዚህ ሚዲያ ላይ ምናምን ስላየህ ይሆናል እንጂ ያመነው ማንንም እኮ እሱ እንትን አይደለም። ሌላውን ሁሉ ተናግሮ ዲቴል ባሽበት ምክንያት ነው። ከሱ ውጭ ሌላ ማን? እኔ ከሱ ውጭ ምንም የማውቀው ሰው እንኳን የማውቀው ወንድ እንኳን የለም። እሱ የራሱ ልጆች ናቸው። በቃ ግን መጀመሪያ ላይ እኔ አይደለሁም እንዳለችው ማንነቷ እንደቀየረችው አሁን ድራማ እየሰራች። አንተ ድራማ የምትሰራው አንተ ነህ እንጂ እየዋሸች ድራማ እየሰራ ያለው አንተ ነህ። እኔ ልጆቼን ከሱ ውጭ ማንም የማውቀው ሰው እንኳን የለም። ምንም። እንዴት ዝም ብለሽ ሁሉንም የኔ ነው እንዴ? ሰው ውሃ በተቀደደለት ቦይ እንደሚሄደው ያገኘሽን ሁሉ የኔ ልጅ ነው እንዴ የምትይው? እንዴ እኔ ማን አውቀዋለሁ እኮ ምንም የሚያገናኘን ነገር የለም። የኔ ልጅ አይደለችም፣ የራሱ ልጅ ናት። በቃ ምናልባት ሁሉንም ካልፈለግ 3ቱንም አልፈልጋቸው። ድሮም ካንተ ጋር ሁሉም ግን አባትነቱ በአንተ ስለሚጠሩ ስለሆነ እንደዛ ከሆነ ይቀራል አባትነቱ እንጂ። እኔ እኮ ይኸውልሽ የሆነ ጊዜ ላይ ሲመጣ ግንኙነት እናደርጋለን፣ በመጣ ቁጥር ግንኙነት እናደርግ። ከዛ በኋላ ግን እኮ ተቆጥቤያለሁ ከአንቺ ጋር። እንዴት አድርጎ ነው ልጅ የሚፈጠረው? ምክንያቱም የጨዋታሽ ንግግርሽ ያሳለፉት ለማውራት አይደለም። ከሆነ ጊዜ በኋላ እኮ አቁሜያለሁ። በቃ ያመሃል። አንተ ጤነኛ አይደለም እንዴ? በቃ ተዋስወጣው። ይሄ ሰው እሱ አይደለም፣ እሱ አይደለም። በቃ ጤነኛ አይደለም እሱ። በቃ ምንም ያሟል። በቃ ተው አስወጣልኝ። እኔ እንደውም እወጣለሁ። ስለዚህ እውነታው ነው እትንጀው እውነታው በቃ እኔ እንዴ ነገርኩህ። እውነታው ማለት ያሳለፋችሁት ጊዜ አንቺ ነገርሽኝ፣ በድሎኝ ደፍሮኝ ብዙ እና ታዲያ ሁሉንም ነገር ልጅ አታምነኝም። ሁሉንም ነገር ያለው ብዙ ነገር ነው ያበላሽብኝ። ነው ሁሉንም ወይ ደፍራት ነው ለሌቱ ማንን? ኧረ ውሸት! አንተ ውሸታም!
እንዴት ነው እንደዛ? በቃ ሰው ያሟል ከመቼ ነው ሲጀምር አፈጣ በቃ ገለዋል። በቃ እየተፈጠረ ነው እንዴ ልጄ ምንድን ነው? ምን ሆነሽ ነው ልጄ? ነይ አባዬ እዚህ ምን ይሰራል ደግሞ? ለምንድን ነው ያመጣችሁት? ነይ ቁጭ በይ። ለምንድን ነው ያመጣችሁት ደግሞ? እዚህ ምን ይሰራል? ለምን እንደመጣ እናትሽ ለምን አትጠይቂያት? ውጣ ይውጣ በቃ እንደው ይውጣ በቃ ይውጣ ናውጣ በቃ ልጅ አማታል ልትገሏት ነው የሚያስባችሁ? ምንድን ነው ችግራችሁ? እንዳነካችሁ ደዛ ልጄ አንቺ ተረጋጊ የለብሽም። ነይ እንዴ ነን አንቺ በቃ ቆይ አንተ ምንድን ነው ችግሩ እንዴ? በቃ ማይ ቆይ ተረጋጊ። ይሄ አባትሽ አይደለም። ይሄ ሰውዬ መስማት አልፈልግም። ልጆቼ እያልቀበለው ምንድን ነው? ቆይ ቆይ ለምንድን ነው የምትወጡት? ልጄን ይዤ እሄዳለሁ። በቃ ልጄ ቆይ ልጄን ይዤ ልሂድ እባክህ። ደህና አይደለሽ? ምንድን ነው ችግር? ጣጣ የምታመጣው ምንድን ነው? የምቀመጠው ልቀቀኝ። ወደዛ እባክህ። ምንድን ነው? ለምን አልሞተችም ነው እንዴ የምትለው አንተ? ችግር ምንድን ነው? አሁን ራሱ ይዣት ሄድ ነበር። እሺ ትረጋጋ ብዬ ነው። ለምን አልሞተችም ነው? ልትገላት ነው? እናቴን ለመግደል ነው የመጣኸው? ወንድምሽ እኮ ነው። እና ታዲያ ምንድን ነው እያደረክ ያለው? ጣጣ ሌላ ነገር የሆነ ነገር ታመጣብናለህ ሁሌ ህይወታችን ውስጥ። አሁን ባላቂ እያልኩ ነው። ሞድህን ያክል ላይ እየጠላሁ ነው። ህሊና ምንድን ነው ያህል እንደዚህ ግሩብ እኮ ነኝ። ወንድምሽ እኮ ነኝ። ህሊና ልክ ነች። እውነት የህይወት አቅይም ግሩብ ነኝ ወንድምሽ። እሺ አሁን ለምንድን ሰው እያመጣ እኮ ለምን ህይወታችን ነው የምትረብሸው? ይህ ሰውዬ እኮ አባቴ ብዬ ስጠራ አባትሽ አይደለሁም ብሎ ዝም ብሎ እየካደኝ የነበረ ሰው እኮ ነው። ይሄ ካዲ እኮ ነው። ስርዓት አልባ አድርገሽ የምታሳድጊያት። ዝም በሉ በቃ። ልታሳድግ ነው ነው ስለሱ አስተዳደግ ልታወራ አልፈልግም። አንተ ያሳደግከን መሰለህ። እዚህ የመጣበት ምክንያት ታውቃለህ አይደል? ስለኔ አስተዳደግ ልታወራ ነው። ሞራል አለ እንደዛ ለማለት እንዴ? እኔ ባሳደግኳቸው ልጆች እንደማለት ታወራለህ? እንዴት ያልኩሽ የምታሳድጊው አንቺ እንደዚህ እንደፈልጉ ሆኖ ቢያድጉ ምን ያገባሃል አንተ? እንኳን እኔ አባቷ አልሆንኩም። አባቷ ሆነ ይቆጭ ምንድን ነው የምታወራው አንተ? እኔ አልሆንኩ ማለት ነው። አብዷል ዝም በይው። ተቀብዬዋለሁ ግን አፍን አትክፈት እሺ። ባንተ ነው የምጠራው። ቢያንስ የምጠራበትን እንድቀይር አታስገድደኝ። አባትሽ በልግኝ አባትሽ አይደለም። አንተ ሰውዬ ባዚህ ልክ ካዲ መሆን ይቻላል እንዴ? ምን አይነት ሞራል ነው ያለው? ይኸውልሽ እዚህ ያመጣሁት ምክንያት አለኝ። ያመጣሁበት እሱን ነገሮች የተስተካከሉ ነው። ማስተዋል እኔ ልጄን ይዤ ልሂድ እባክህ። ምንም ወሬ መስማት አልፈልግም። እሱ ሰውዬ ወይ አስወጣልን ወይ ልጄን ይዤ ልሂድ እባክህ። ኧረ እባክህ እየለመንኩ ነው። ልጄን ይዤ ልሂድ በቃ። ወስደዋለሁ አሁን ወደሚታሰርበት ቦታ ይዞ ልሄድ ነው። ግን እዚህ ጋር ፈጠን መሄድ ያለብን ጉዳይ አለ። ልጄን ምንም መስማት የለብንም። በቃ እንሂድ እባክህ አታስጨንቃት ልጄን። ቆይ ምንድን ነው የበደለች እናታችን? ምን አድርጋክ ነው በዚህ ልክ የምትበድላት? እሱ አልፎ ደግሞ አሁን ስምህን ነው አይደል የተጠቀምነው? ስምህን ለተጠቀምከው ልጅ አይደለን ምናምን ትላለህ እንዴ? አንቺን ለመሸንገል ለማስደሰት ብላ ነው አሁን ያገኘችውን ሁሉ አባቴ አትበይ ያለችሽን እኔ መንገድ ላይ ስታገኝ ማለት ምን አይነት ሰው ነው? እኔስ ወልዴ እንዴት እንደዚህ ያደርገናል? ወይ ታይ በቃ ነይ በቃ እሺ እንሄዳለን። እሺ ነይ በቃ እሺ እንሄዳለን። እኔ ወዴት የምትሄድ ሰው ነው? ተረጋጊ ነው። በቃ ቆይ ግሩ ምንድን ነው ችግር? እናነካት ወደዛ ደግሞ ጥሩ ስራ እንደሰራ ሰው እሺ እኔ አልቀመጥም። ምን ልታመጣ ነው? ማስተዋል ታላቅ ወንድምሽ ነኝ የምልሽን አሰሚም እንዴ? ታላቅ ከሆንክ ታዲያ ሁሌ ህይወታችንን መወጥወጥ አለብን እንዴ? እናታችንን ሁሌ ማስለቀስ አለብን? ይህን ሰውዬ አንፈልገውም። ስለማንፈልገው ነው እስከዛሬ ያሌት ነው። አባትሽ አይደለሁም ምናችሁ አይደለሁም። ስሙን የተጠቀምነው አይደል? ሌላ ነገር አልፈለግም። እሱን እያገዝከው ነው። ለእሱ እየተቆረቆርክለት ነው አይደል? አላሳድግሽ እንጂ ታላቅ ወንድምሽ ነኝ። ታላቅ ወንድም ማለት ደግሞ አባት ማለት ማለት ይሁን። አንተ ልጅ ጀምሮ ህይወቴ ላይ ጣጣው ህይወቴ ላይ ለቅሶ ነው እያየሁ ያለሁት። ያን ቀን ራሱ ጥሩ ነገር ልንገርሽ፣ ስሚ ከሊና ጋር ተስማምተናል። እንደዛ ስንጣላ ስንጨቃጨቅ ነበር አይደል? እና አሁን ደግሞ የማይረባ ሰው ያለው ነው መጣላት የፈለግከው? ከአንቺ ጋር ልጣላ አይደለም በቃ
ጥሩ ነገር ልጄን አታስለቅሳት እባክህ። ጥሩ ነገር ይዤ ነው የመጣሁት። በቃ ልጄ ለምንድን ነው እኛ ማን ሄደ ወይ እሱን አስወጣ ወይ እኛ እንሂድልህ። እንደ ምንድን ነው ችግር? ለምንድን ነው ለመውጣት የሞከርሻል? በቃ ልጄ መውጣት አለ። ከቤትሽ ወዴት ነው የምትሄጂው? እኔ አስቀምጠዋል። ታዲያ ምን ላድርግ? ወይ አስወጣልን። ምንድን ነው ከእሱ ጋር ማውራት አንችልም እኛ? እሺ ቆይ ሰውዬ እዚህ ቤት የመጣሁት ለምንድን ነው? ዛሬ ይዤው የመጣሁት በቃ ይበቃዋል። ነገርሻለሁ አይደል? አውርቷል። ይሂድ በቃ በቃው ጨርሷል እኮ። እሺ አዳምጪና ከዛ ሲጀመር ብዙ ነገር ዋሽተሽኛል።